ጤና ይስጥልኝ። እንኳን ወደ ቻናሌ በደህና መጣችሁ። በሕይወታችን ውስጥ ሰላምን ለማውረድ መጀመሪያ የሰላማችንን ጠላት ማወቅ ይኖርብናል። ብዙ ጊዜ ግጭቶች በድንገት የሚፈነዱ ቢመስለንም ከጀርባቸው ግን ሳናስተውላቸው የምናሳድጋቸው ዘሮች አሉ። ዘሮች ዛሬ በሰዎች መካከል ለሚፈጠሩ አለመግባባቶች መነሻ የሆኑ 7 ዋና ዋና የግጭት መንስኤዎችንና 7 መፍትሄዎቹን በአጭሩ እንቃኛለን። 7 የግጭት መንስኤዎችና መፍትሄዎቻቸው። 7ቱ የግጭት መንስኤዎች። የመጀመሪያው የልብን ሐሳብ በቅንነት አለመስማትና የሌላውን ወገን ስሜት ችላ ማለት በትናንሽ ጉዳዮች ላይ ትልቅ የግጭት እሳት ያነዳል። አለመደማመጥ በጣም አስቸጋሪ ነው። አለመደማመጥ በጥቃቅን ጉዳዮች ላይ አለመግባባት፣ ይህ ያድግና ፍጻሜው ከፍተኛ ውድመት የሚያስከትል ግጭት የሚያስከትል እሳት የሚያስከትል ይሆናል። አለመደማመጥ። ሁለተኛው የተሳሳተ ግንዛቤ፣ ነገሮችን ካለማጣራት በራስ ትርጉም ብቻ መውሰድና ሰዎችን በጥርጣሬ መመልከት የክፉ መግባባት መሠረት ነው። የተሳሳተ ግንዛቤ። መረጃና ማስረጃ ሳይኖረን በአንድ ጉዳይ ላይ ውሳኔ መወሰን፣ በአንድ ጉዳይ ላይ እርምጃ መውሰድ አስቸጋሪ ነው። የተሳሳተ ግንዛቤ ያ የሰማነው ነገር እርግጠኛነቱን ሳናረጋግጥ የምንወስደው እርምጃ ወደ ግጭት ያመራል። ይህ አደገኛ ነው። ሦስተኛው የጥቅም ግጭት ነው። ጥቅም የግል ፍላጎቶች ወይም ቁሳዊ ጥቅሞች ብቻ ሲቀደሙና የጋራ ተጠቃሚነት ሲረሳ በመካከላችን የፉክክር ግድግዳ ይቆማል። ይህ ደግሞ በጣም አደገኛ ነው። የግል ፍላጎቶችን ለማስቀደም ቁሳዊ ጥቅሞችን ለማግኘት የሚደረገው ሩጫ፣ ሌላውን መርሳት፣ የጋራ ተጠቃሚነትን ቸል ማለት፣ ይሄ ወደ ግጭት ያመራል። የግጭቱ አጀንዳው የግጭቱ ነጥብ ጥቅም ነው። ጥቅም አደገኛ ነው። ገንዘብን ለማግኘት ቁሳዊ ነገሮችን ለማግኘት በሚደረገው ሩጫ ከሌላው ጋር ተስማምተን ሳንኖር ተስማምተን የጋራ ተጠቃሚነትን ሳናጎለብት ለብቻዬ የምለው እሳቤ ወደ ግጭት ያመራል። አደገኛ ነው ማለት ነው። አራተኛው ነጥብ የእሴቶች ልዩነት፣ የአስተዳደግ፣ የባህል ወይም የእምነት ልዩነቶችን አክብሮ መቀበል አለመቻል በመካከላችን የሐሳብ ጦርነትን ይጭራል። ከሐሳብ አልፎ ወደ ትክክለኛው ጦርነት ያመራል። የሰዎችን አስተዳደግ፣ የሰዎችን ባህል፣ የሰዎችን እምነት አክብሮ አለመቀበል ወደ ግጭት ያመራል። አለመከባበር፣ የሌላውን ባህል፣ የሌላውን እምነት፣ የሌላውን ማንነት፣ የሌላውን ቋንቋ፣ ሌላውን ብሔር፣ ጎሳ፣ ዘር አለማክበር ወዴት ያመራል? ወደ ግጭት ያመራል። ወደማያባራ ግጭት ያመራል። እስከ መገዳደል ያደርሳል። እስከ መጠፋፋት ያደርሳል። ያ ደግሞ ለቤተሰብ ጠንቅ ነው፣ ለሰፈር ጠንቅ ነው፣ ለቤተሰብ ጠንቅ ነው፣ ለሀገር ጠንቅ ነው። ከሀገር አልፎ ለዓለም ሁሉ ጠንቅ ነው። ይህንን መረዳት ትልቅ ዋጋ አለው። አምስተኛው ነጥብ የቃላት ሸካራነት። ቃላት ኃይል አላቸው። አንደበት እንደ ጦር ይወጋል። ሳናስብባቸው የምንወረውራቸው ክፉና ስድብ አዘል ቃላት የሰዎችን ልብ ያቆስላሉ። ሸካራ ንግግር፣ ሸካራ ቃላቶች ሳናስባቸውም ሆነ
አስበንም በሌላው ክፉ ቃል መወርወር፣ ስድብ አዘል ቃላት፣ አሽሙር፣ ሌላውን ሕዝብ መውጋት፣ ሌላውን ብሔር፣ ሌላውን ጎሳ፣ ሌላውን ቋንቋ መናቅ፣ መጥላት፣ ማሳደድ፣ መተቸት፣ እነዚህ ሁሉ የሰዎችን ልብ ያቆስላሉ፣ ያደማሉ። ማድማት ብቻ አይደለም፣ ወደ ጦርነት ያመራል፣ ወደ ክፋት ያመራል። ስለዚህ አንደበትን መቆጣጠር፣ ምን መናገር እንደሚገባ፣ መቼ መናገር እንደሚገባ፣ እንዴት መናገር እንደሚገባ ከወዲሁ ማጤን፣ ከወዲሁ መገንዘብ፣ ከወዲሁ መዘጋጀት ያስፈልጋል። አንደበትን መቆጣጠር፣ ሌላውን ሕዝብ አለመተቸት፣ ሕዝቦችን አለመተቸት፣ አለማቁሰል፣ አለማሳደድ፣ አለመግደል፣ በመካከል ያለው ግጭት እንዲነሳ መትጋት እንጂ ግጭትን አለማባባስ፣ አለማቀጣጠል። ይሄ መነሻው አንደበት ነው። ምላስ፣ ቃል ኃይል አለው። እንደ ጦር የሚወጋው ከባድ ተፈጥሯዊ ብልት ነው አንደበት። ከኛ ጋራ የሚኖር፣ ከኛ ጋራ ያለ፣ ከኛ ጋራ የሚቀጥል መቆጣጠር አለብን ማለት ነው። ግጭትን ለማጥፋት በሕዝቦች መካከል ያለውን ግጭት እንዲቀል ከተፈለገ አንደበትን መቆጣጠር ያስፈልጋል ማለት ነው። ስድስተኛው እልከኝነት ነው። የእልህ ስሜት፣ እልህ፣ እኔ ብቻ ልክ ነኝ የሚል ትዕቢትና ሁልጊዜ ለማሸነፍ መሞከር፣ ሌላውን መናቅ፣ ማናናቅ፣ መጥላት፣ ስሜታዊ መሆን። በመሰረቱ ስሜት ተፈጥሯዊ ነው። የፈጠረው ማን ነው? እግዚአብሔር ነው። ስሜትን በውስጣችን ያስቀመጠው እግዚአብሔር ነው። ስሜታዊነት ደግሞ የእኛ ምርጫ ነው። ስለዚህ በስሜት ተነሳስተን፣ በእልህ ተነሳስተን፣ በትዕቢት ተነሳስተን ሁልጊዜ ለማሸነፍ መሞከር ትክክል አይደለም። መሸነፍም ያስፈልጋል። ስለምን? ስለ ፍቅር፣ ስለ አንድነት፣ ስለ ስምምነት፣ ከሰዎች ጋር በሰላም ለመኖር፣ ከማህበረሰብ ጋር በሰላም ለመኖር፣ ከቤተሰብ ጋር በሰላም ለመኖር በሚደረገው ጥረት ላይ መሸነፍ ያስፈልጋል። እንዲህ የምንታገል ከሆነ፣ ለማሸነፍ የምንፍጨረጨር ከሆነ፣ ለማሸነፍ የምንሟገት የምንታገል ከሆነ የሰላምን በር ዘግቶ የክርክር አጥር፣ የጥላቻ አጥር ይተክላል። አጥር ይሆናል። በሕዝቦች መካከል አጥር፣ የጥላቻ አጥር፣ የክፋት አጥር፣ የግጭት አጥር ይሆናል። ስለዚህ እልህኝነትና ስሜታዊነት እጅግ አደገኛ መሆኑን መረዳት ያስፈልጋል ማለት ነው። ሰባተኛውና የመጨረሻው የግጭት መንስኤዎች የሀብት እጥረት ነው። ሀብት፣ ጊዜ፣ ገንዘብ ወይም ትኩረት በሚያንስበት ወቅት ፍላጎትን ለማሟላት የሚደረግ ሽሚያ በሰዎች መካከል ውጥረትን ይፈጥራል። ውጥረት ሀብት ለማግኘት በሚደረገው ሩጫ ላይ የግል ፍላጎትን ለማሟላት የሚደረግ ሽሚያ በሰዎች መካከል ውጥረትን፣ ከውጥረት ባሻገር ግጭትን ይፈጥራል። ይህ በጣም አደገኛ ነው። ውድ ወዳጆቼ፣ እነዚህን 7 የግጭት መንስኤዎች በንቃት ከተከታተላችሁኝ የግጭት መንስኤዎችን የምናከሽፍበትን ውብ የግጭት አፈታት ጥበብ ደግሞ ነግራችኋለሁ። በደንብ ስሙኝ። አንድ ሐኪም በሽተኛውን ለማከምና ተስማሚውን መድኃኒት ለማዘዝ በመጀመሪያ የበሽታውን ምልክቶች ወይም መንስኤዎችን ማወቅ ይኖርበታል። በሰዎች መካከል የሚፈጠሩ ግጭቶች ልክ እንደ ድንገተኛ በሽታ ሆነው ይቆጠራሉ። ድንገተኛ በሽታ። በሽታውን ሳናውቅ መድኃኒት ማግኘት እንደማንችል ሁሉ የግጭቱንም መንስኤ ሳንረዳ መፍትሔ ማምጣት አይቻልም። ዛሬ በግንኙነታችን ውስጥ የሚፈጠሩ 7 ዋና ዋና በሽታዎችን አይተናል። 7 ዋና ዋና የግጭት መንስኤዎችን አይተናል። ስለዚህ ፈውስ የሚሆኑ 7 መለኮታዊ መድኃኒቶቻቸውን ደግሞ ቀጥሎ ነግራቸዋለሁ። ተከታተሉ። 7ቱ መድኃኒቶች ወይም መፍትሄዎች። የመጀመሪያው በጥሞና መደማመጥ ነው። በጥሞና መደማመጥ። የመጀመሪያው በሽታ
የሌላውን ሐሳብ አለመስማት ነው። ፍጹም ፈውሱ ደግሞ ለመመለስ ወይ ደግሞ ለመመላለስ ለመጣላት ሳይሆን ለመረዳት ልብን ክፍት አድርጎ በጥሞና ማዳመጥ ያስፈልጋል። መደማመጥ ወሳኝ ነው። አለመደማመጥን ለመስበር መደማመጥ ወሳኝ ነው። በመደማመጥ ውስጥ ምን አለ? ትሕትና አለ፣ አክብሮት አለ፣ ፍቅር አለ፣ አንድነት አለ፣ መቻቻል አለ። ሁለተኛው ነገሮችን ማጣራት፣ ነገሮችን ማጥራት፣ ነገሮችን በጥርጣሬ መተርጎም ግንኙነቶችን ያፈርሳል። መድኃኒቱ ከመፍረዳችን በፊት እውነታውን መጠየቅና ነገሮችን ማጣራት ያስፈልጋል። ለምሳሌ በማኅበራዊ ሚዲያ ላይ የምናነባቸው የምናያቸው ነገሮች፣ ዜናዎች፣ የምንጽፋቸው፣ የምንተቻቸው ነገሮች እውነታውን መጀመሪያ ማረጋገጥ ያስፈልጋል። በጥርጣሬ አንድን ጉዳይ መተርጎም አደጋ አለው። ግንኙነትን ያፈርሳል፣ አንድነትን ያፈርሳል፣ ስምምነትን ያፈርሳል፣ ፍቅርን ያበላሻል። ስለዚህ ከመፍረዳችን በፊት እውነታውን መጠየቅና ነገሮችን ማጥራት ያስፈልጋል። ሦስተኛው ነጥብ መፍትሔው በጋራ ተጠቃሚነት ላይ ማተኮር ነው። በጋራ ተጠቃሚነት የግል ፍላጎት ብቻ ሲቀድም ሽሚያ ይፈጠራል፣ ውድድር ይፈጠራል። ይህን በሽታ የምናሸንፈው ሁለቱንም ወገን በሚጠቅም የጋራ ውሳኔ ላይ በማተኮር ነው። ለምሳሌ አንድን ነገር ቁሳዊ ነገር ለማግኘት በሚደረገው ሩጫ ግለሰባዊ ሳይሆን ማኅበራዊ መሆን አለበት። የግል ፍላጎት ብቻ ከሆነ ውድቀትን ያመጣል፣ አስቸጋሪ ነው። ይህንን ሁኔታ ለመዳኘትም ከባድ ነው። ስለዚህ የግል ፍላጎት ሽሚያ መቆም አለበት። የጋራ ጥቅም ላይ ማተኮር አለብን። የጋራ ተጠቃሚነት። አራተኛው መፍትሔ ልዩነትን ማክበር ነው። ልዩነትን ማክበር እንደሚታወቀው ሀገራችን ኢትዮጵያ የብዙ ብሔረሰቦች ሕዝቦች ያሉበት ነው። ከ80 በላይ ቋንቋ ይነገርበታል። እንደዛው ቋንቋ ይነገራል። ብሔረሰቦችም ብዙ ናቸው። ባህልም ብዙ ነው። ቋንቋ ብዙ ነው። ልማድ ብዙ ነው። ልምድ ብዙ ነው። ስለዚህ ባህልን፣ የሰዎችን ባህል ማክበር፣ የሰዎችን ማንነት ማክበር፣ አስተዳደጋቸውን፣ ባህላቸውን፣ ቋንቋቸውን ማክበር። እንዲህ በምናደርግበት ጊዜ የልዩነት ግድግዳ ይፈርሳል። የሰዎችን ማንነትና መብት አምኖ መቀበልና ማክበር ታላቅ መድኃኒት ነው። ሰው ሁሉ አንድ ነው። ቋንቋ ቢለያይም ሰው ሁሉ አንድ ነው። የማንም ቋንቋ የበታች የለም፣ የበላይ የለም። ቋንቋ ከሰዎች ጋር የምንግባባበት ነው። የማንም ባህል የከበረ ባህል፣ የተዋረደ ባህል የሚባል ነገር የለም። ሁሉም ማህበረሰብ የራሱ ባህል፣ የራሱ ማንነት፣ የራሱ ቋንቋ አለው። ስለዚህ ልዩነትን ማክበር ያስፈልጋል፣ መከባበር ያስፈልጋል። አንዱ ለሌላው ቋንቋ ዕውቅና መስጠት መቻል አለበት። ቋንቋውን ማክበር አለበት፣ መውደድም አለበት። ከተቻለ ቋንቋውን መልመድም ያስፈልጋል፣ መማር ያስፈልጋል ለመግባባት። ስለዚህ ልዩነትን ማክበር ትልቅ መፍትሔ ነው። አምስተኛው ቃላትን መምረጥ። ቃላት የክፉ ቃላት ቁስል የውስጥ ደም መፍሰስ ያመጣል። ተመልከቱ፣ ስሙን። የክፉ ቃላት ሲወረወር ቁስል ያመጣል። የቁስል ውስጥ ደም መፍሰስ ያመጣል። ይህ አደገኛ ነው። ፈውሱ አንደበትን መግራትና ቁጣን የሚያበርዱ ለስላሳ ቃላትን መምረጥ ያስፈልጋል። ለምሳሌ በሶሻል ሚዲያ፣ በሬዲዮ፣ በቴሌቪዥን በምናገኘው መድረክ ሁሉ ስንናገር የመናገር እድል ስናገኝ ቃላትን መምረጥ አለብን።
አንዱን አድኖ ሌላውን መግደል ማቁሰል ትልቅ ስህተት ነው። የራስን ብቻ በማጉላት የሌላውን ሕዝብ ማንነት መናቅና መርገጥ ችግር ነው። የቁስል ውስጥ ደም መፍሰስ ያመጣል። ፈውስ ያስፈልጋል። አንደበትን መግራት ያስፈልጋል። ቁጣን ማብረር ያስፈልጋል። ለስላሳ ቃላትን መምረጥ፣ እውነትን በፍቅር መናገር በሚያስፈልግበት ጊዜ ማለት ነው። አልበዛ ግን ቃላት ሳንመርጥ ምንናገር ከሆነ ግን ግጭት ያመጣል። ይህ አደገኛ ነው። ስድስተኛው ጥፋትን ማመን ነው። መፍትሄው ጥፋትን ማመን። እኔ ብቻ ልክ ነኝ የሚል ትዕቢት ሰላምን ያጠፋል። ሰላም በሌለበት ሁከት አለ። ሁከት ባለበት ጦርነት አለ፣ ውጊያ አለ። አስቸጋሪ ነው በጣም። ስለዚህ ትልቁ መድኃኒት ስህተትን አምኖ ይቅርታ የመጠየቅ የብስለት ጥበብ መሆኑን መገንዘብ ያስፈልጋል። ጥበብ ይቅርታ መጠየቅ ብስለት ነው። ይቅርታ መጠየቅ ጥበብ ነው፣ ዕውቀት ነው፣ መፍትሄ ነው። ይህም በሚገባ መገንዘብ ይኖርብናል። ሰባተኛውና የመጨረሻው መፍትሄው በፍትሃዊነት መካፈል። ፍትሃዊነት የጊዜ የገንዘብ ወይም የትኩረት ማነስ ውጥረት ሲፈጥር መፍትሄው በግልጽ መነጋገርና ያሉትን ነገሮች በፍትሃዊነት መካፈል፣ በፍትሃዊነት መፍታት፣ በፍትሃዊነት መፍትሄ ላይ መድረስ ያስፈልጋል። በፍትሃዊነት ፍትህ፣ ዳኝነት። ይሄ ወደ ፍርድ ቤት መሄድ ሳያስፈልግ፣ ወደ ሸንጎ መሄድ ሳያስፈልግ ሁለት ጓደኛሞች፣ ማህበረሰቦች፣ ህዝቦች እንደ ሀገር ብንመለከት እነዚህ ሁሉ አንድ ላይ ተዳምሮ ወደ መፍትሄ የሚወስዱን መንገዶች ናቸው። ውጥረትን ለመቀነስ፣ ግጭትን ለመቀነስ፣ ለማጥፋት መፍትሄው ቁጭ ብሎ በግልጽ መነጋገር፣ የልዩነታችንን መንስኤ ማወቅ፣ መረዳት፣ ከዛ ወደ መፍትሄ መሄድ ነው። ውድ የቻናሌ ቤተሰቦች ሕይወት ልክ እንደ መስታወት ናት። የሰጠናትን ታንጸባርቃለች። ለእነዚህ 7 በሽታዎች እነዚህን ውብ መድኃኒቶች ብንሰጣቸው ግንኙነታችን ፍጹም ጤናማ እና ማራኪ ይሆናል። እንግዲህ ይህን ቪዲዮ ለሕይወታችሁ ጠቃሚ ሆኖ ካገኛችሁት ላይክ በማድረጋችሁ እንዳትረሱ። ለምትወዷቸው ሰዎችም ፈውስ እንዲሆን ሼር አድርጉ። በሌላ ድንቅ ርዕስ እስከምንገናኝ ልባችሁ በሰላም እንዲሞላ ምኞቴ ነው። አመሰግናለሁ።